ቆይ እንዳታሳልፉ። ምክንያቱም አንድ የምመክራችሁ ነገር አለ። እሱ ምን መሰላችሁ? በሰው ሀገር ስትኖሩ አንደኛ ጥንካሬ ሊኖራችሁ ይገባል። ሁለተኛ አላማ ሊኖራችሁ ይገባል። ሶስተኛ የሰራነውን ገንዘብ ልንይዘው ይገባል። ገንዘብ ያዥውን ስለሚፈልግ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እናንተ በጣም ጎበዝ መሆን አለባችሁ። በጣም ጠንካራ መሆን አለባችሁ። አዎ በቤተሰብ ዙሪያ ወጪ ይኖራል። ቤተሰብ መርዳት አለ አይደል? ቤተሰብ መርዳት አለ፣ ልጆች ማሳደግ አለ፣ ብዙ ኃላፊነቶች ይሰማችኋል። ግን ማወቅ ያለባችሁ ነገር በሰው ሀገር ስንኖር እየደከመን ነው የምንሄደው። እየደከመን ከአመት አመት መድከም አለ። ከአመት አመት ብዙ ለውጦች ይኖራሉ። የእድሜ ለውጥ ይኖራል። የጤና ለውጥ ይኖራል። ስለዚህ በጣም ጠንካራ፣ በጣም አስተዋይ፣ ጎበዝ መሆን አለብን። እኛ ሀገራችን ስንገባ የሆነ ቁርሾ ሊኖረን ይገባል። የሆነ ነገር ይዘን ሀገራችን ገብተን የራሳችን ነገር ትንሽዬ ነገር ብትሆን መስራት አለብን። እስከ መቼ ሰው ሀገር ይለፋል? እስከ መቼ ሰው ሀገር ይደከማል? እስከ መቼ ለሰው አሽከር ገረድ እንሆናለን? በብዛት አረብ ሀገር ለምትሰሩ ሴቶች ነው የምላችሁ፣ እንደኔ ስለምትመስሉኝ። እኔ ለፋው ይኸው አሁንም እየለፋው። ስለዚህ የሆነ ነገር ቤተሰብን ብንረዳም የሆነ ፐርሰንቱን ለራሳችን አድቫንስ ማድረግ አለብን። ለራሳችን የሆነች ትንሽ ነገር ማስቀረት አለብን። በየወሩ የምንረዳውን ቤተሰብ ለራሳችንም ጣል ቋጠር። ሁሌ ልጅነት ዘንድሮ የነበረ ጉልበታችን የሚቀጥለው አመት አይኖርም፣ ከዛም ደግሞ አይኖርም። እኛ እናስባለን፣ እንሰራለን፣ ነገ እናገኛለን፣ ነገ ሌላ ጊዜ ነው እንላለን። ግን እንደዛ አይደለም። ነገሮች ሁሉ ይለወጣሉ። የሰው ልጅ አላማ ሊኖረው ይገባል። የሰው ልጅ የሆነ እንትን ሊኖረው ይገባል። ስለዚህ እኛ በሰው ሀገር ያለን ሰዎች በጣም ከባድ ነው። ሌሊት ተነስተን 24 ሰዓት ቆመን 24 ሰዓት ለፍተን ደክመን አምጡ ባያችን ይበዛል። የእኛን ግን እዚህ ጋር ያለውን ነገር የሚያቀለን የለም። እኛና እኛ ብቻ ነን የምናውቀው። ስለዚህ እህቶቼ እንደምናችሁ፣ ሰላም ናችሁ ወይ? ስራ፣ ጤንነታችሁ እንዴት ነው? ሁሉ ሰላም ነው? እኔ በጣም ደህና ነኝ። በርቱልኝ፣ ጠንክሩልኝ። ዛሬን እንጂ ነገን የሚያውቅ የለምና በርቱ። መበርታትን የመሰለ ነገር የለም። ሁላችንም አንድ አይነት ነን። ሁሉም ለፍቶ ጥሮ ግሮ ደክሞ ነው የሚያገኘው እና ያገኘናትን ትንሽን ቢሆን ቆጥረን ሀገራችንን እንግባ። ይሄ ልላችሁ ብዬ ነው። ጉዳችኋለሁ።